ትሰማኛለህ? በሆዴ ያስኩት ያንተ ልጅ ነው። እሺ ና ስለትመጣለህ፣ ሂድ ስለትሄዳለህ። ምንድነው? ጥሩ ምሽት ካሳለፍን ቆየን ብዬ ነው። ምናልባት የመጨረሻ እራት መሆኑ ነው። ምን አልሽ? አይ ምንም አላልኩ። ልክ ነህ። ጥሩ ምሽት ካሳለፍን ቆየሁ እያልኩ ነበር። የኔ ፍቅር፣ ስለ ሁሉም ነገር በጣም ይቅርታ። ይቅርታ? ኧረ አያስፈልግም። የኔ ውድ የኔ ፍቅር፣ ያንቺ ባል በመሆኔ በጣም እድለኛ ነኝ። ምናልባት እኔ የሆነ እድለኛዋ ለምን አታነሳው? ታዩ ከስራ ቦታ ወይ የሆነ ነገር ተበላሸ ወይ አንድ ነገር ጠፋ ለማለት ነው። ይህንን ጥሩ ምሽት ከሚስቴ ጋር ብቻ ነው ማሳለፍ የምፈልገው። እኔ ላነሳው ነው። ወይ አንሳው ወይ ዝጋው። ሄሎ፣ እቺ ናትና ያቢ፣ ለምን አባ ነው ስልኬን ማታነሳው? ለምንም አይነት ጉዳይ በማታ አትደውሉልኝ አላልኩ? እኔ ነው እንደዚህ የምታዋራኝ? በቃ እንደሚሆን አደርጋልኩ እኮ። አሁኑኑ ቤት ነው፣ ያለበለዚያ እኔው ራሴ ቀጥ ብዬ ቤት እመጣልሃለሁ። ጥሩ፣ በቃ ደህና ደር። ምን አርግ ነው የሚሉ? እኔ ከሌለው እንዴት ነገር ማድረግ አይችሉም? ብሽቆች። የትኛዋን ህይወት እያበላሸ ይሆን ደግሞ? ምን አልሽኝ? አይ ምንም አላልኩኝም። ዘና በል እያልኩ ነበር። ይሄ ማታ ላሳየህ ንቀት ነው። እሺ ሚስቴ ማታ አብራኝ ነበረች እና ይኖረች እንደሆነስ? ያቢ ለምን አትረጅኝ? ማረፊያ ቤት አዘጋጅልኝ አልሽኝ፣ አዘጋጀሁልሽ። በምችለው ነገር ሁሉ እኮ ከጎንሽ እየሆንኩ ነው። ትሰማኛለህ? በሆዴ ያስኩት ያንተ ልጅ ነው። እሺ ና ስለትመጣለህ፣ ሂድ ስለትሄዳለህ። አይ ካልክ ደግሞ ይሄንን በቋፍ ያለ ትዳርህን ብትንትኑን ነው ማውጣለህ። እሺ ታዛዥ፣ የፈለግሽውን አዛዥ። እንደሱ ብታረግ ይሻላል። አሁን ሂድና ለምሳ ፒዛ አምጣልኝ፣ ቺዝ ደግሞ እንዳይኖረው። እሺ። እንዴት ብዬ እንደምነግርሽ አላውቅም። ማላውቀው ሰው ሆንክብኝ እኮ። ደግሞ ከመቼ ወዲህ ነው እኔን ለማውራት ቃላት የሚያጥር? ይቅርታ ቃል። ለምኑ? ቃል ለስራ የገባነውን ውል ማፍረስ አለብን። ምን?